ሰላም፣ ይህ ኢትዮ ፊደል ነው። በኢትዮ ፊደል አማርኛ፣ እንግሊዝኛ፣ ሂሳብ እንዲሁም ሌሎችን ትምህርቶችን በኦንላይን እናስተምራለን። መማር የምትፈልጉ ቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በዋትሳፕ፣ በቴሌግራም እንዲሁም በሌሎች የሶሻል ሚዲያ አማራጮች ሀሎ በሉን። የምትፈልጉትን ትምህርት በምትፈልጉት ሰዓት መማርና መከታተል ትችላላችሁ። እሺ በዛሬው ቪዲዮአችን ደግሞ ይዤላችሁ የመጣሁት በእንግሊዘኛ የሰው ስሞችን መጻፍ ይሆናል። እንዴት አድርገን እንጽፋለን፣ ማንስ እንደማን ትነበባለች የሚለውን የማሳያችሁ ይሆናል። በባለፈው ቪዲዮአችን የአማርኛ ፊደላትን ሙሉ ወደ እንግሊዘኛ እያንዳንዱ አማርኛ ፊደል በእንግሊዘኛ ውስጥ ማን ማን ሆና ያችን ፊደል እንደምትሰጥ አሳይቻችኋለሁ። በዛሬ ደግሞ እነዚያን ፊደሎች እያገጣጠምንን ቀለል አድርገን የሰው ስሞችን መጻፍ፣ የሰው ስም መጻፍ፣ ከዛ ቃላቶችን እንዲህ ሀረጋትን፣ አረፍተ ነገር ሴንቴንሱ እንዲህ እያልን ነው በሂደትና የምንሄደው። ዛሬ የሰው ስሞችን እንዴት እንጽፋለን የሚለውን አንድ ባንድ ግልጽ በሆነ ማብራሪያ ያሳያችኋለሁ። ቪዲዮውን ጀምራችሁ አታቋርጡት። ቤተሰብ ያልሆናችሁ የምንለቃችሁ ቪዲዮዎች እንዲደርሷችሁ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ ጋብዛለሁ። ወደ ትምህርታችን ስንቀጥል እንግዲህ ይቺ የመጀመሪያዋ ምን ትላለች? አማርኛዋ ሰላም። ሰላም እንግዲህ ሰላም ብለን ለመጻፍ ሰ ማለት ኤስ ኢ ነች። ላ ማለት ደግሞ ኤል ኤ ኤል ኤ ም ማለት ኤም አንድ ላይ ምን ይላል? ኤስኢ ሰ ላ ም ሰላም። እሺ ይህስ ምን ይላል? ይሄኛው ሰሚራ ሰሚራ። እንግዲህ ሰ ማለት ኤስኢ ነች። ሚ ማለት ደግሞ ኤም አይ፣ ራ ማለት አር ኤ አንድ ላይ ምን ይላል? ሰሚራ ሰሚራ ሰሚራ። እሺ ይህ ምን ይላል? ሀዋ ሀዋ። ሀ ማለት ኤች እና ኤ፣ ዋ ማለት ደግሞ ደብሊው ኤ አንድ ላይ ምን ይላል? ሀዋ ሀዋ። እሺ ይህ ምን ይላል? ሸዊት ሸዊት። እንግዲህ ሸ ስንል በባለፈው እንዳሳየዋችሁ ሸ ስንል ሸ ማለት ኤስ ኤች ኢ ሸ ኤስ ኤች ኢ። ዊ ስንል ደግሞ ደብሊው አይ ደብሊው አይ። ስ ስንል ቲ ብቻ ማለት ቲ አንድ ላይ ሸዊት ሸዊት። እሺ ይህስ ምን ይላል? እኛው ምን ይላል? አበበ አበበ። አ ማለት ኤ ማለት እንግዲህ አ ነች። ቢ ማለት በነች። ቢኢ ማለት በነች። አሁንም ቢኢ ማለት በነች። አንድ ላይ አበበ አበበ አበበ። እሺ ይቺ ማነች? አ ነች። አ ይቺ ማነች? በራ አበራ። እንግዲህ ኤ ማለት ማናት ብያችኋለሁ። መጀመሪያ ስትመጣ አ ነች። ኤ እንደ አ ትነበባለች። አ ነች። ቢኢ ማለት ደግሞ ማነች? በነች። ቢኢ ማለት በነች። አርኤ ማለት ደግሞ ማነች? ራ ራ። አርኤ ማለት ራ ነች። ራ አንድ ላይ አበራ አበራ። እሺ ይህስ ምን ይላል? አብዱ አብዱ። አ ማለት እንግዲህ ኤ ነች። አ ከዛ ቢ ማለት ደግሞ ቢ የብቻዋን ብ። ይችኛ ዲዩ ማለት ደግሞ ዱ ነች። አብዱ አብዱ። እሺ ይህ ምን ይላል? ይችኛ ሳራ ሳራ። ሳ ማለት እንግዲህ ኤስ ኤ ነች። ኤስ ኤ። ራ ማለት ደግሞ አር ኤ አር ኤ ይሆናል። አንድ ላይ ሳራ ሳራ ሳራ። እሺ
ኤች ምን ትላለች? እችኛውን ሀሊማ ይላልና እንግዲህ ኤች ኤ ማለት ሀ ነው። ኤች ኤ ማለት ሀ ነው። ኤል አይ ማለት ደግሞ ሊ ነች። ኤም ኤ ስንል ማ ነች። ኤም ኤ ማለት ማ ማለት ነች። አንድ ላይ ሀሊማ። እሺ ይሄኛውስ ምን ይላል? ፋጡማ። እንግዲህ ኤፍ ኤ ማለት ማን ነው? ፋ ነው። ኤፍ ኤ እንግዲህ ቲ ዩ ማለት ደግሞ ጡ እንደማለት ነው። ጡ ኤም ኤ ስንል ማ እንደማለት ነው። አንድ ላይ ፋጡማ። አያችሁ? ፋጡማ። እሺ ይሄ ደግሞ ምን ይላል? እስቲ አንብቡልኝ። ይቺ ኬኤ ማለት አ ነች። ኤል ብቻዋን ል ነች። ኬአይ ማለት ደግሞ ቺ ነች። ከዚያ ዲኤ ማለት ዳ ነች። ኤን ማለት ደግሞ ም ነች። አንድ ላይ ምን ይላል? ቃልኪዳን። እሺ እንግዲህ ይቺ ምን ትላለች? እኛን እስቲ አንብቧት። ኢክራም። እንግዲህ ኢክራም ብለን ለመጻፍ ኢ ስንል ኢ አለች፣ ክ ስንል ኬ አለች፣ ራ ስንል ደግሞ አር ኤ፣ ኤም ስንል ደግሞ ማነች? ም። አንድ ላይ ኢክራም ብሎ ሲጻፍ እንደዚህ ይሆናል ማለት ነው። እሺ ይህኛውስ? ይህኛዋን ይላል ሁሴን። እንግዲህ ኤች ዩ ማለት ማነው? ሁ ነው። ኤስ ኢ ማለት ደግሞ ሴ፣ ይችኛዋ ኤን ማለት ን። አንድ ላይ ምን ይላል? ሁሴን። እሺ ይሄኛውስ ማን ይላል? ዮናስ። እንግዲህ ዮ ማለት ዋይ ኦ ነው። ና ማለት ደግሞ ኤን ኤ ነው። ስ ማለት ኤስ ብቻ ማለት አንድ ላይ ምን ይላል? ዮናስ። እሺ ይሄ ደግሞ ማን ይላል? ጀማል። እንግዲህ ጀ ስንል ጀኢ ነው። ጀኢ። ኦኬ እዚህ ጋር ደግሞ ኤምኤ ስንል ደግሞ ማ ስንል ኤምኤ፣ ል ስንል ኤል ብቻ። አንድ ላይ ጀማል። እሺ ይቺ ምን ትላለች? ይችኛዋ ሂሩት። ምን ይላል? ሂሩት። እንግዲህ ሂ ማለት ኤች አይ ነው። ሂ ስንል ኤች አይ፣ ሩ ስንል ደግሞ አር ዩ፣ ት ስንል ደግሞ ቲ ብቻ። አንድ ላይ ምን ይላል? ሂሩት። እንደዚህ እያለን የሰው ስሞችን መጀመሪያ ላይ የሰው ስሞችንና ቀለል ያሉ ወርዶችን እንደዚህ በመጻፍ እንለማመዳለን። እነዚህን ከለመድን በኋላ ደግሞ ወደ ሴንቴንስ ወይም ሀረጋት አረፍተ ነገር እየሄድን በቀላሉ ከትንሹ ተነስተን ትልቅ ፓሴጅ ላይ መድረስ እንችላለን። የዛሬ የያዝኩላችሁ ቪዲዮ ወይም ትምህርት ይህንን ይመስል ነበር። ቀጣይ በሌላ ቪዲዮ እስከምንገናኝ ሰላም ጊዜ፣ መልካም ቆይታ ተመኘሁላችሁ።